የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ። ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ ይተወል ወዘር ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? ይህንን የእህታችንን የባምቢ ቪዲዮ ያመጣሁት ለሟርት አይደለም። ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቦኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣጣችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይ የሚያጋጥመው ይሄው ነው። በጣም ብዙ መምህራንን እያጣን እንደሆነ እያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ተደረገ ነገር ግን
በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እንዴው ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁ ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ላይ ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየት ያለ ጊዜው የመጣ ምክርና ግሳጼ ከርግጫ ይቆጠራል ይላሉ ጣሊያኖች። አንድ የጄሚኒ አምባሳደር ነኝ የሚል ወንድማችን ሌላ ሴትን ሲናገር ነበር ሰሞኑን። ያቺ ሴት ጥሩ ሙድ ላይ አይደለችም፣ እያለቀሰች ዘሆል ኢንተርኔት እሷ ላይ ነው የተነሳው ምናምን ነበር ሰሞኑን። እና እዚህ ሰዓት ላይ ነዳጅ ማርከፍከፍ በግሳጼና በሆነ ህግ ተጥሷል መንገድ ምን ያህል ልክ ነው? የሰው ቁስል ላይ ጨው መነስነስስ አይሆንም ወይ? አንዳንዴ ሐሳባችን እውነትነት ቢኖረውም መቼ ያንን ነገር መናገር አለብኝ የሚለውን ልናጤና አይገባም ወይ? የቤተክርስቲያኗ ነገሮችን የሰራችበት መንገድ ከሰዎች ጋር ያለን ችግር ምናምን ለሰዎቹ ያንን ላደረጉት የቤተክርስቲያን አካላት በመንገር ሊስተካከል አይችልም ወይ? እዚህ ጋር መጥቶ ሱፍ ለብሶ ከረባት አድርጎ ካሜራ ሳምሮ መናገሩ የሚያመጣው ለውጥ አለ ወይ? መጀመሪያ ለሰዎች ስሜት ማዘን መጠንቀቅ አይቀድምም ወይ? የህግና የባህልና የወግና ጠበቃ ነኝ ከማለት በፊት አሁን ምን አልፈልግም። ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት ነው። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ ለመፖስት እንኳን ፈራሁ። ማን ነው ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታውኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል። በጣም ያስጠላል። በጣም አሁን ነገር ማለት ስለፈልግ ነው እንጂ ሲጀምር ይቅርታ የሚያስጠይቀኝ ነገር ሆኖ አይደለም። ምንም ሆኖ አይደለም። በቃ እንደዚህ እኔ በቃ ተውኝ በማርያም እሺ፣ በማርያም የእናንተ ጥሩ ኮሜንት አልፈልግም፣ መጥፎ ኮሜንት አልፈልግም። ጀስት ሪፖርት አታርጉት። አካውንቲንግ ልስራበት። በቃ ታትት የሚወደኝ መጥቶ ፎሎ ያደርገኛል፣ ያይልኛል፣ ኮሜንት ያደርግልኛል። ሲጀምር የምትሰድቡኝ እዚህ ጋር መታችሁ የምትሰድቡኝ ወንዶች እንድትመጡብኝም አልፈልግም። ስለዚህ ታውኝ እንዴ ታውኝ በቃ እህቶቼ ደግሞ አካውንቴ ኮፒ ሊንክ አድርጉልኝ በማርያም እውነት። እኔ ከእነዚህ ከባለጌ ወንዶች የምትበልጣላችሁ ብዬ ነው የማስበው። ሁሉም ቪዲዮ እየጠፋ ምን እያለ በየጊዜው ከሪፖርት እያወጣ አካውንቴን ትመልስ ሰለቸኝ ማርያምን እንዴ ወጣው ትናንት ካጠፋ ይቅርታ ጠይቅ ብዬ ቪዲዮ ሰራው። እሱ እንኳን እንዳይታይ ቶሎ አድርጋችሁ ሪፖርት አድርጋችሁ አጠፋችሁት ቪዲዮ እንዴ
እየተናገርኩ ይኸውና ግቡና ስቶሪ ላይ እያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችና ቪዲዮ እየሰራችሁ አንቺ ማን ይፈልግሽ አንቺ እንዴ እኔ የሚፈልገኝ ራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ ምን ሆናችሁ ነው ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ ምክንያቱም ዘጠና ላይክ የኔ ሪያክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና